Hello guys, welcome back to my channel. So ዛሬ ቅዳሜ ነው። ቀኑን አብረን እናሳልፍ። በጣም ሬጉላር የሆነ ቀን ነው ማሳልፈው። አሁን ፀጉሬን ለመሰራት ለውጣ ነው። እዚህ አካባቢ የሀበሻ ሄር ሳሎን አለ። እዛ ሄደን ፀጉሬን ካስክ ለመግባት እሞክራለሁ። ትላንት ማታ ታጥቤዋለሁ፣ ግን ትንሽ ውሃ አርሰው ይሰሩኛል ብዬ አስባለሁ። ሶ ቀሪውን ቀን አብረን እናሳልፍ። ኢንጆይ። ሶ የዛሬው አውትፊት ይሄን ይመስላል። ሸሚዝ እና ሲምፕል ጂንስ በዚህ በሃይ ቡትስ ጫማ ይታያቸዋል ብዬ አስባለሁ። ሶ ዩኤ ውስጥ ያላችሁ ሰዎች ወይዘሮ እንዴት እያደረጋችሁ ነው? ትላንትናም ከትላንት ወዲያም በኃይለኛው ሲዘንብ ነበር እኛ ሰፈር። እስኮ አብረን እንሂድ። ሰው ፀጉር ቤቱ ትንሽ ራቅ ይላል። እዚህ ጋር ወጣ ብዬ ታክሲ ጠብቅና በታክሲ እንሄዳለን። አንድ ታክሲ እየመጣ ነው። እስኪ ፍሪ ከሆነ ቼክ እናደርገው። ሆስቴል ታክሲ እየጠበቅኩኝ ነው አሁን ይመጣል ብዬ አስባለሁ። ጋይስ ውጪ ላይ ቭሎግ የምታደርጉ ሰዎች ግን እንዴት ነው የምታደርጉት? በጣም ነው የሚያስፈራው የምር ካሜራ ከፍቶ ሪኮርድ ማድረግ። ስቲል ግን ዛሬ ቀኔ ምን እንደሚመስል አሳያቸዋለሁ። የትም እንዳትሄዱ። ስለኔ እስቲ አንዳንድ ነገሮች ልንገራችሁ። ወደ ዩኤኢ ሙቭ ያደረኩት ሴፕቴምበር 22 2023 ዓ.ም ነው። አሁን in the coming September almost 3 ዓመት ማለት ነው። it's been quite a journey, you know. የኮርፖሬት ካምፓኒ ተቀጣሪ ነበርኩኝ አዲስ አበባ ያለሁኝ። እሱን ኩዌት አድርገን ነው ወደዚህ ሙቭ ያደረግነው። እዚህ የአንትርፕረነርሺፕ ጆርኒ ኳት ዲፊካልት አልዋሻችሁም። በጣም ብዙ ስትራግል ያደረግንባቸው ቀናቶች ነበሩ። አሁን ዴይ ትሬድ እያደረግኩኝ ነው፣ ግን ከዛ በፊት በጣም ብዙ ነገሮችን እሞክር ነበር። የራሴን ዲጂታል ማርኬቲንግ ካምፓኒ ክሬት አድርጌ ሰራ ነበረ። ብዙ ክላይንቶች ኢትዮጵያ ውስጥ ነበሩኝ። ከዛ በኋላ እንደዚሁ ኮንተንት ክሬት ማድረግ፣ ዩቲዩብ ላይ መስራት፣ አፍሌት ማርኬቲንግ መሞከር ከባለቤቴ ጋር አንድ ላይ እንሰራ ነበረ። ትሬዲንግ የጀመርኩት ኦልሞስት ላስት ጁላይ አካባቢ ነው። ገና አም ጀስት ጌቲንግ ስታርትድ። እስካሁን ባለኝ ጆርኒ ትምህርት ላይ ነኝ ማለት እችላለሁኝ። አሁን ከረንትሊ የኤፍቴሞ ቻሌንጅ አካውንት ላይ ነው እየሰራ ያለሁት። ጥሩ ነው፣ ምንም አይልም። በጣም ብዙ ቻሌንጂንግ ጊዜያቶች ነበሩ፣ ግን ስቲል እየተማረን እየቀጠለን ነው። ሌሎች ነገሮችንም እስቲ እንደዚህ በመሀል ሼር አደርጋቸዋለሁ። ሰው ደርሰናል ዩ ጋይስ። ይሄ ነው ፀጉር ቤቱ። ጨርሼ ወጥቻለሁ ዩ ጋይስ። እዚህ አካባቢ የኢትዮጵያ ምግብ ቤት አለ። እዛ ገብቼ የተወሰነ ቴካዌ ይዤ ወደ ቤት መመለስ ነው። ይህን ይመስላል። ፀጉሬ እንዴት አያችሁት?